ተግለጥ አሁን ምክንያቱም ተሰራውት አሁን ታስጠፊዋለሽ ልጅሽ። ቆይ አንቺ ከዚህ በኋላ ወሲብ አታርጊም? ታዲያ እዚህ ጋር ምን አስመጣው እንዴ? አኝ ያወራው አይደል እንዴ? ይሄ ሶስተኛው ግን ይገባበታል ነው። እሺ ስማኝ፣ እዛ ታቶን አስጣፊው ነው ያሉት። ማጥፋትም አልፈልግም። ሚካኤልን ምን ያህል እንደምወደው ነው። ሰላም ቤተሰብ እንዴት ናችሁ? ሚካኤልን በጣም እንደምወደው ታውቃላችሁ። ያሳደገኝ መልአክ ነው። ከረጅም ጊዜ ማሰብ በኋላ ዛሬ ወስኛለሁ። ታቶ ልሰራው ነው። ይሄኛውን ታቶ ነው መሰራት የፈለኩት እና ፓፒ ጋር ነው የመጣሁት። እንግዲህ ለፓፒ እናሳየዋለን ምን እንደሚለን አብረን እናያለን። ኑ ሰላም ፓፒ፣ እንዴት ናችሁ? እንዴት ነህ? ደህና ነህ? ታቶ መሰራት ፈልጌ ነው የመጣሁት እና ሚካኤል ነው መሰራት የፈለኩት። ይሄንን ነው ናይስ። ምን ወርብሳ እዚህ ጋር አልጠራጠርም። ስራዎችን በጣም ቼክ ያደረኩ ነበረ። በጣም ነው የሚያማምሩት። ኦፍኮርስ ጥርጥር የለኝም። እሺ ሪዛልቱን ፋይናል ላይ ያሳያችኋለሁ። ዋች ሚ ባይ ባይ ጋይስ። ሚስተር ሰርፕራይዝ እናደርገዋለን። እንደምሰራ አያውቅም። እንደምፈልገው ገርማል። አብሮኝ የተሰደደ መልአክ ነው። ፋሚሊ ተመልሰናል። ታቶን እንደፈለኩት ነው ፓፒ ይሰራልኝ፣ ግን በጣም እየረበሽኩት ነበር። በጣም ፔንፉል ከግማሽ ሰዓት በኋላ በጣም ነበር የሚያመው። አሁን ምን እናደርጋለን? ሚስተር ሰን ሰርፕራይዝ እናደርጋለን። እንደምሰራ አቅም አልነገርኩትም። ወደሱ እንሄዳለን። ደስ ይለዋል ብዬ አስባለሁ፣ ምክንያቱም እኔ ሚካኤልን በጣም ነው የምወደው። አሁን ወደ ሰን እንሄዳለን ማለት ነው። ፓፒ በጣም አመሰግናለሁ። አስቸግሬያለሁ፣ ግን በጣም ፔንፉል በጣም እንደፈለኩት ነው የመጣልኝ፣ ግን አስቸግሬያለሁ። ይቅርታ በጣም አመሰግናለሁ። ባይ ቤተሰብ እንዴት ናችሁ? ትላንትና ከሚስተር ሰን ጋር በምን አይነት ሁኔታ እንደተለያየን ታውቃላችሁ። ታቶን አስጣፊው ነው ያሉት። ታቶ ደግሞ መጥፋት አይችልም። ሲቀጥል ታቶን ማጥፋትም አልፈልግም። ሚካኤልም ምን ያህል እንደምወደውና ከኔ ጋር ምን ያህል አታችመንት እንዳለው ያውቃል። መጥፋት አይችልም። ሚስተር ሰንን አግኝተን እናወራዋለን። ባምዳስ ነው የሚሆነው ብዙ ጊዜ። ወደ ባምዳስ እንሂድና ቼክ እናድርገው። እንግዲህ ምን እንደሚል እናያለን። እሱ ድርቅ ካለ መከራ ነው። እዚህ ነበር የሚሆኑት፣ ግን የለም ነበር መሰለኝ። አይ ቲንክ ና ካሜራማን ቡና ተጠጣ። እሱ ይሆናል ለታሳለ አይ ቲንክ የለም። ሰው እዚህ ከሌለ ሰፈር ነው ሊሆን የሚችለው። ወደ ሰፈር እንሂድ። ደከምኩ ማርያምን። እንዴ ምን አገናኘው አሁን? ለሰፈር ደርሰናል። ሰፈር መንገዱ እየተሰራ ባምዳስ ካልሆነ እዚህ አካባቢ ነው የሚሆነው። ሰው እንፈልገው ቁርስ ምን በላባት የት ይያለች እንዴ? ዘግተዋለች። የት ነው የሰውዬሽ የሚገኘው? እዛ ጋር አየን እንዴ? አየን። ለመጨቃጨቅ ቦታው ይመቻል። ተግለጥ አሁን ሚካኤልን ተሰራውት። ኦኬ ቤተሰብ ባለፈው ፓፒ ጋር ታቶን ተሰርቼ እንደጨረስኩ ለሚስተር ሰን አሳየዋለሁ ብያችሁ ነበረ። አሁን ላሳየው መጥቻለሁ። ምን እንደሚል አብረን እናያለን። እርግጠኛ ነኝ ደስተኛ ይሆናል ያልኳችሁ ደስተኛ ይሆናል። እና ካሜራማን ምንድነው? ቆይ አንዴ እንዳትገል። ኧረ ምንድነው? እሺ በቃ ተግለጥ አሁን ሚካኤልን ተሰራውት። እንዴት አንቺ ግን እኮ ስልኩ ነው። እኔ እኮ ታቶን የተሰራሁት እንደምወደው ታውቃለህ አይደል? ብዙ ነገር መውደድሽ በዚህ ነው የምትገልጪው። ታዲያ ሰውነትሽ ላይ በመለጠፍ ቆዳሽ ላይ አሁን ታስጠፊዋለሽ። እሺ አይጠፋም። ሰላም
ይጠፋል እንዴ ታቶ? አንተ ማን? የሱ የኔ ጉዳይ አይደለም፣ ግን ጀርባሽ ላይ እኮ ነው ያለው። ቆይ አንቺ ከዚህ በኋላ ወሲብ አታርጊ? ታዲያ እዚህ ጋር ምን አስመጣው እንዴ? ሰላም ይኸውልሽ፣ ሂጂና አጥፍተሽው ነይ አልኩሽ። ሂጂ። ታቶ አይጠፋም እኮ እኔ ነው የማጠፋው። እሺ በፈጣሪ ስም ተናደደ። እንዴት ነው ታቶ የማጠፋው እንዴ? እኮ አይጠፋም። ካሜራማን አጥፎ ሰው ቀይ አበባ ልገዛለት ይገባ ነበር መሰለኝ። ጽጌረዳ። ኦኬ ሰው እንሂድና እንግዲህ አሁን ጨዋ ሙድነን አለባበሳችን ደግሞ ሌላ መከራ ነው። ምን ይሻለኛል ነው በሉ እና አሁን እስኪ ህዝብ ፍረዱኝ። ከኛ ግንኙነት ጋር ያረኩት ነገር ምን አገናኘው? ኃጢአት ቢሆን እንኳን ሊመክረኝ ሊቆጣኝ ነው የሚገባው እንጂ እንለያያለን ማለት ምን አገናኘው? እንለያያለን ማለት ምን አገናኘው? የምሬን እኮ ነው እንዴ። የኔ የሱ ግንኙነት ሌላ፣ ያደረኩት ነገር ሌላ። እሱ ግንኙነታችንን ማቆም ፈልጋለሁ ነው። ምን አገናኘው? እኔ ለመናገር ይሄ ምክንያት ነው የሚመስለው እንዴ። እና ባጠፋ ሊመክረኝ ነው የሚገባው። ለማንኛውም ደርሰናል። ጨዋ ሙድ እደዬ ደህና ነህ? አጠፋሽው? ነይ እስኪ የኔ አበባ ደህና ነህ? አጠፋሽዋ? እኔ ከእናንተ ወንዶች ከሴቶች የሚፈልጉት አንድ ነገር ብቻ ነው። እሱ ምን መሰለሽ? የሚሉትን እንዲሰሙ ብቻ። ወንድ የሚናገረውን ነገር ልጅ ማክበር አለባት። እንዴ መሰለ አንድ ነገር ልንገርህ። ደግሞ ነጭ ልብስ ያምርባል። እስኪ ጸጉሬ ላይ ሆነ ውዴ፣ ይኸውልህ ትናንትና ታስጠፊው ማማሽ አይደለም ሆዴ። ቆይ ልንገርህ ቁጭ ብንል ጥሩ ነበር። ይኸውልህ አይጠፋም እንዴ ታቶ ሞክሬያለሁ። ነይ እስኪ አይጠፋም ማለት ሰላም የማይሆን ነገር አይሆንም። እሺ ወዴ አንዴ ጥፋት አጥፍቻለሁ አይደለ? ይሄ ደግሞ አይመለስም። ላይ ገብቶኛል። ፍቅሬን በዚህ ሁኔታ አይደለም መግለጽ የነበረብኝ ገባኝ። ግን አንዴ ጥፋት አጥፍቻለሁ። ይሄንን ላጠፋው አልችልም። ጠየቅኩት፣ መጥፋት አይችልም። እሺ ወዴ ተው ውዴ ተው። ኧረ ተው አለ። የት ይሄዳል? አይጠፋም ሰላም ውዴ። ሲቀጥል ደግሞ የኔና አንተ ግንኙነት እዚህ ጋር ምን አገናኘው? ታውቃለህ እንደምሰማ። ይኸውልሽ ሰላም፣ ይሄ በጭራሽ የማይሆን ነገር ነው። እሺ ቆዳሽንም ማስልጠሽ ቢሆን መጥፋት ያለበት ጉዳይ በቃ በጭራሽ የማይሆን ነገር እኮ ነው። አንተ ሰው ያማል። እንዴት ነው ቆዳ የሚላጠው? ሲቀጥል ቆዳዬ ከላይ ስንት ቆዳ ነው ያለን? 7 ቆዳ ነው ያለን አይደል? ካሜራው 7 ቆዳ ነው ያለን። እኔ ካንቺ ጋር አሁን የምጨቃጨቅበት ምንም አቅም የለም። ቅዱስ ገብርኤል ነው የምልሽ። ወይ ታስጠፊዋለሽ ወይ ደግሞ ከዚህ በኋላ ምን ሲጀመር እኮ ግን ትክክለኛው ሐሳብ ስናስበው ግንኙነታችንና ታቶ ምን አገናኘው? ወይ እኔ ጋር ያለሽ ነገር ታቆሚያለሽ ወይ ደግሞ ታቶን ታጠፊዋለሽ። አለቀ። ሁለት ምርጫ ነው። ታቶ አይጠፋም። ሲቀጥል ለምን ከሌለኝ ነገር ታውቃለህ? ብዙ ነገር ያደረገልኝ መልአክ ነው። ሰላ እንደዛ የሚባል ነገር አይሰራም። ምክንያት ከሆነ ሌላ ምክንያት ማቅረብ ትችላለህ። ማቆም ፈልገህ ከሆነ ከኔ ጋር ምንድነው? ሌላ ምንም ምክንያት የለኝም። አንቺ እስከ ስንት ነገርሽ ችዬሽ ኑሮ የለ እንዴ? ይሄ ግን በጭራሽ የማይቻል ነገር ነው። ሰላ ምንድነው የምታወሪው? እኔን ያናዳል ብዬ ስላልሰው ባንቺ ቅብጠት፣ ባንቺ ቅሌት ኢማጂን። እንዴት ነው አሁን የሚካኤልን ስዕል አይደል ከጀርባሽ የምትሰሪው ታቶ? እኔ አስቤበት ነው ያደረኩት። እጠነቀቃለሁ። አንዴ ሆኗል እና ምን ይሁን? መቀየር አልችልም። ኦኬ እኔ እኮ ላይ ተቀራችኝ። እኔ ግን መቀየር ትችያለሽ። ይሄ ቀልድ አይደለም። እሺ ይኸውልሽ፣ ይሄ ቀልድ አይደለም። ሪዝን ከሆነ እየፈለክ የነበረው ማለት ነው የሆነ ሪዝን መውሰድ ትችላለህ ና እንጂ ይሄን ነው የምትሄደው እያወራሁ አይደል እንዴ? ይሄ ነገር ካለ እኔ ካንቺ ጋር አልሆንም። እሺ ሰን ይሄ አይቀየርም እያልኩ ነው። የማይቀየር ከሆነ አይቀየርም፣ በቃ አለቀ። ምን አገናኘው ከኔ ጋር? ከኔና ካንተ ግንኙነት ጋር ምን አገናኘው? እኔ አልፈልግም። በጣም ነው የሚያገናኘው። እንዴት ሆኖ? እስኪ ኤክስፕሌን አድርግልኝ። የሚያሳምን ነገር ከሆነ እኔ ድጋሚ አልጠይቅም። ምንም ያክል ደፋር ብሆን ማለት ነው በእነዚህ አይነት ነገር ግን አልዳፈርም። እሺ ቅዱስ ሚካኤል ምን ያክል አደገኛ እንደሆነ ታውቂያለሽ አይደል? ምን ያክል ፈጣን እንደሆነ ታውቂያለሽ አይደል? ከስራችን እንቆጠብ። ይዞ እንዴት እንደሚያገበግሽም ታውቂያለሽ አይደል? አውቃለሁ። ሰው ግን ከስራችን እንቆጠብ። ስራችን ይሄ ከዚህ በላይ ስራ ምን አለ? አንቺ ገዳም ነው እንዳለሽ መለኩሴ ነሽ እንዴ? ይሄን አድርገሽ ከሴክስ ትቆጠቢያለሽ፣ ከወሲብ ትቆጠቢያለሽ። ምላስሽ እንደው ሌላው ይቅርና ምላስሽ ዝም ይላል፣ አንቺ ይላል ዝም ይላል። እንደዛ ከሆነ እኮ ሚካኤል ሁሌም በመንፈስ አብሮን አለ እኮ አይደል እንዴ? ኤኒቲንግ ምንም ነገር ሳርግ እኮ አብሮኝ አለ። ና እንጂ የት ነው የምትሄደው? ሰላም ምንም ነገር ሳርግ አብሮኝ አለ። አሁን እዚህ ቦታ የመጣሁት ይኸውልሽ፣ እዚህ ቦታ የመጣሁት ጸጥ ያለ ቦታ ስለሆነ ነው። እሺ እባክሽ ሂጂልኝ። እኔ ምንም ነገር አልፈልግም። ይሄን ታስጠፊዋለሽ ወይ ደግሞ ከዚህ በኋላ ከኔ ጋር ምን ማለት ነው? ማጥፋት አይችልም። ሰውዬው ስጋ ቆዳዬ ሳይሆን ስጋዬ ነው የሚነሳው። እኔ ታቶ በፍጹም እንደማልወድ ታውቂያለሽ። እኔ ሰውነት ላይ ታቶ አለኝ የለኝም። ታቶ በወድ ኑሮ
ብዙ የምነቀሳቸው ሰዎች ነበሩኝ። የምነቀሳቸው ሰዎች ይብን ሰውነቴ አይበቃቸውም ከመብዛታቸው የተነሳ ብዙ የምወዳቸው ነገሮች ነበሩኝ፣ ግን ታቶ አልሰራቸው። ለምን ቆዳ ላይ በመነቀስ ፍቅር አይገለጽም። በጣም ይቅርታ አድርጉልኝ። ከዛሬ በኋላ ግን እኔ ጋር አትሆንም፣ እኔ ጋርም አትሰራ። ና አልጨረስኩም፣ ማርያምን አልጨረስኩም። ሰላም ምክንያት የፈለከውን ምክንያት መናገር ትችላለህ። ከዚህ በላይ ምንም ምክንያት የለም እኮ። ታዲያ ምን አገናኘው እዚህ ጋር? እረፋት ገፍትረኝ። ሰላም ሂጂ እንዴ! እንደዛ ከሆነ እኮ አንቺ ማትሽ ከሆነ እንሄዳለን። ያው እኔ ከተላለሁ። እንደዛ ከሆነ ደግሞ ምክንያቱም መጨረስ አለብኝ። እዚህ ጋር እያወራሁ ነው አይደለ? እሺ ልስማሽ፣ ተናገሪ። አዎ ምንድን ነበር ያልከው? እዚህ ጋር ሰውነትሽ ጋር አድርገሽ ብዙ ነገር ታደርጊያለሽ ነው ያልከው? ብዙ ነገር ታደርጊያለሽ። ያ ሚካኤል እኮ ሁሌ ኤኒ ሞመንቶች አብሮኛል አይደል? እንዴ አብሮን አለ አይደለ እኮ። ታዲያ እንዴት ነው እንደዛ የማይሆን? የሰላድ ነው ግን እዚህ ጋር ግን ተነቅሰሻል አይደለ? አሁን ያኔ ችግር የለውም እሺ። ግን ቢያንስ እንኳን የሰላድ ነው ከጀርባሽ አድርገሽ ማለት ነው። ከጀርባሽ አድርገሽ የሰላድ ነው ብዙ ነገር ልታረጊ ነው። ምን ላደርግ? እሺ ቤተክርስቲያን ውስጥ የሰላድ ነው አለ አይደለ? እሺ ቤተክርስቲያን ውስጥ ለምንድን ነው መጥፎ ነገር የማይደረጉት? የሰላድ ነው ስላለ ነው አይደለ? አንቺ ቤተ መቅደስ እኮ ነው ተሸክመሻለሽ። ያምሻል እንዴ? እንዴ አስቢው እስኪ ትንሽ። ባየት ነው ጥላኝ የምትሄደው? እንዴ ነው እያወራሁ አይደል? እንደገና እኮ አልጨረስኩም። ሰላም ይሄ ኮንተንት አይደለም፣ ድራማ አይደለም። እሺ የምን ድራማ ነው? ምን ብሎግ እየሰራን አይደለም። እሺ ቆይ ሚካኤል ግን ምን እዛ ጫካ እንዴት እንዳዳነኝ ነገር እኮ ነው እንዴ? ተረጋጋ። አይደለም ተረጋጋ። ቆይ ታውቃለህ አይደለም ሚካኤል ለኔ ምን እንደሆነ አይደለም። ይኸውልህ አንተ ይገባኛል። በቃ እንዴ ስህተት ተሰርቶ መጥፋት አይችልም። ገባ አይደለ? አዲ አንተ ስላልገባ ይሄ ሶስተኛ ወገን የሚገባበት። ስማኝ ይኸውልህ ሶስተኛ ወገን አይደለም ስማኝ መጀመሪያ ስማኝ ሰን አንዴ ስማኝ እያወራሁ አይደል እንዴ? አዲ ይሄ ሶስተኛ ወገን የሚገባበት አይደለም። እሺ ስማኝ እያወራሁ አይደል እንዴ? አዲ ይሄ ሶስተኛ ወገን የሚገባበት አይደለም። እሺ ስማኝ እዛ በረሃ እንዴት እንዳገዘኝ ታውቃለህ አይደል? ከሞት እንዳዳነኝ ታውቃለህ አይደል? በዚህ ነው እዚህ ጋር ስለለጠፍ ለኔ ልክ ስለሆነ ነው የተሰራሁት። ልክ አይደለም ሰላም። ምንም ያክል እኮ መቀየር የማይችል ነገር ከሆነ ለምንድን ነው እንደዚህ የምታረገው? እሱን የምትወጂው ከሆነ በሱም ሂጂና ጎዳና ያሉ ሰዎችን መግቢያቸው አድርገ ታውቃለህ። በምችለው ምን እንደማደርግ እሱን ካረክሽ በቃ በቂ ነው። እዚህ መለጠፍ እሱን መውረድ አለ። ለኔ ደግሞ በቂ ስላልነበር ነበር እሱን ያደረኩት። እሱን እዚህ መለጠፍሽ እሱን ማርከስ ነው እንጂ እሱን ማክበር እሱን መውረድ አለ። ይሄ በቂ ምክንያት አይደለም ከኔ ጋር ላለልኝ ሲጀመር አትገፍትረኝ። ሰላም የማይሆን ነገር እያደረግሽ ነው። የማይሆነው ሁለት ምርጫ ሰጠሽ፣ ወይ ታጠፊዋለሽ ወይ እኔ ደግሞ አልፈልግም። አይጠፋም። ከዚህ በኋላ ነው አንድ ጥያቄ አለኝ። አሁን ታቶን ተሰርቹ ድጋሚ ሳስጠፋው ሌላ ኃጢያት አይደለም? እንዴት አርጋስ? ምንም ኃጢያት አይደለም። እንዴት ነው ሊጎዳ የሚችለው እንጂ ኃጢያት አይደለም። ቆዳሽ ሊጎዳ የሚችለው። ሰላም እረፍ። ሰላም እረፍsan በስርዓት እያወራሁ ነው። በስርዓት መልስልኝ። እኔ አልፈልግም አልኩሽ እኮ። ወይ ታቶን ታስጠፊዋለሽ ወይ ከኔ ጋር እንድትሆኚ አልፈልግም። ከዚህ በኋላ እንደዛ ሊሆን አይችልም። አንተ ያማል እንዴ? እሱን ነኝ እሱን አንቺ አይደለሽ። ሰላም እረፍ። ፍቅሬን መግለጽ ነው በኔ ቤት። ሰላም ይሄ ምላስሽ ስንት ነው ሲያወራ የሚለው ንገሪኝ እስኪ። እንደዛ ከሆነማ እኮ አብሮኝ እኮ ነው የሚውለው ሚካኤል። ያማል እንዴ? እና ስላድኖ እዚህ ጋር በማድረግ ነው ደግሞ እሱ ፍቅር የሚገልጸው። ሰላም የማይሆን ነገር አታውሪሽ። ታቶ አልወድም ማለት ትችላለህ። ስለ ሚካኤልን ሪዝን አድርገህ ሌላ ነገር አታውራ። ታቶ እንደማትወድ አውቃለሁ፣ ግን እኔ ያሰብኩት በሰዓቱ ምንድነው ሚካኤልን እኔ ስለምወደው ትረዳኛለህ ብዬ ነው ያሰብኩት። ሰን እያወራሁ ነው። እኔ ግን እንደዚህ የብልግና ስራ ወይም እንደዚህ የወረደ ስራ የምትሰራ ሴት ጋር ይጋልጡን አልፈልግም። የብልግና አይደለም ሰን፣ ይኸውልህ ብልግና ሌላ ነገር ነው። ይሄ ተደብቀህ ተንሾክኮ የሚያደርጉት ነገር ስንት ነገር አለ አይደል እንዴ? ታስቢያለሽ አንቺ ልጹንሽ አቅሜ እስኪችለው ድረስ። አዎ ስለራስሽ ሰላም ምላስሽ እንኳን ዝም አይልም። ስንት ነገር ስለፈልፍ የምትይው ሰላም እባክሽ። ወይ ታቶን ታስጠፊዋለሽ ወይ ደግሞ ሰን እኔ ሰውነቴን ጋር ተሰርቾ ድጋሚ ሰውነቴን አላጠፋውም። ሰን እረፍ። ምክንያት አትፈልግ ሰን። ዝናብ መጥቷል፣ አትጨቀጭቂ። ማርያም በስርዓት አውራኝ። እሱ ለኔ ጉዳይ አይደለም። እሺ እሱ ለኔ ጉዳይ አይደለም። እረፍ። ቁምና አውራኝ እስኪ እንደ ትልቅ ሰው። ምንድነው የሚያሯሩጥ? እስኪ ቁም። ሰላም ቢሆንሽ የሌለብኝን ባህሪ በጭራሽ ሴት ላይ ማድረግ ማልፈነው ነገር እንዳደረገ አትገፋፍሽ። እሱ ቆይ የትኛው ነው ልክ? ቆይ አሁን አንዴ ተሰርቼዋለሁ አይደለ? እንዴት ነው ሰውነቴ ላይ የማጠፋው እንዴ? ጭራሽ ገፈተረኝ እኮ። አልጨረስኩም፣ ገና አልጨረስኩም። ይሄ ሌላ ነገር አለው።